እሺ ሰላም እንዴት ናችሁ? ዶክተር ሀይሚ ነኝ። እስኪ ዛሬ ደግሞ አንድ ስቶሪ ልንገራችሁና እሱን ስቶሪ ትሰማላችሁ ማለት ነው። እንግዲህ ዛሬ ስለ ሕክምና ትምህርት ቤት ነው የማወራችሁ። ሕክምና ትምህርት ቤት ላይ በጣም ትልቅ ጫና የሚበዛበት የሕክምና ሌቭል ወይ ደግሞ የሕክምና የትምህርት አካዳሚክ ይር ኢንተርንሽፕ ነው። ይህንን ለእናንተ አልነግራችሁም፣ በተለይ ህክምና ላይ ላላችሁ ሰዎች ማለት ነው። እና እዛ ጋ ያለው በርደን እዛ ጋ ያለው ጫና ምናምን በቃ ከምታስቡት ከምትገልጹት በላይ ነው። በተለይ ያለፋችሁበት ሰዎች ታውቁታላችሁ ብዬ አስባለሁ። እና ዛሬ የኢንተርንሽፕ ላይ ያለው የገጠመኝን ነገር ነው ማወራችሁ። ቀኑ በጣም ከፍተኛ ፔሸንት የሚበዛበት ቀን ነበር። በጣም ብዙ ታካሚ ነበር። የምሰራበት ቦታ ደግሞ ኢመርጀንሲ የድንገተኛ ክፍል ነበር፣ ኢንተርንሽፕ ሳለው ማለት ነው። እና በዛ ቀን አጋጣሚ ሆኖ እኔ ተረኛ ነበርኩኝ፣ ኢንተርንሽፕ ተረኛ ነበርኩኝ። ያው ኢንተርንሽፕ ስትሆኑ ተረኛ ስትሆኑ የምታደርጉትን ነገር ልንገራችሁ። 36 ሰዓት ነው የምትሰሩት። 36 ሰዓት ማለት ዛሬ ጠዋት ትገባላችሁ፣ ለምሳሌ ቀን ሙሉ ትውላላችሁ፣ ታድራላችሁ። ነገ ምሳ ሰዓት 6 ሰዓት ነው ወይም ነገ 12 ሰዓት ነው የምትወጡት ማለት ነው። ያ ማለት ዛሬ 24 ሰዓት ነገ 12 ሰዓት ሲደመር 36 ሰዓት ያለማቋረጥ ትሰራላችሁ እንደማለት ነው ባጭሩ። እና እንደ አጋጣሚ ሆኖ እኔ ያን ቀን ስገባ ጠዋት ገባሁኝ። ኢመርጀንሲ ነው ብያችኋለሁ እንደነገርኳችሁ። ዋልኩ። ምሳ ለመብላትም በጣም የሚያስቸግር ወቅት ነበርና መብላት አልቻልኩኝም። ከዛ ምሽት ቀኑን አለፈ፣ ምሽት ደረሰ። ያ ሁሉም ሰው ሃንድ ኦቨር አድርጎኝ ምናምን ሄደ። እንደዚሁም በቃ እዛው አሳለፍኩኝ። ከዛ በኋላ ምሽት ላይም እንደዚሁም በቃ ምንም የታካሚው መጠን ሊቀንስ አልቻለም። በጣም ክሪቲካል የሆኑ ፔሸንቶች ነበሩና እነሱን እየተከታተልኩ አደርኩኝ። ከዛ በማግስቱ ልወጣ ስል እንደዚሁ ደግሞ ሌላ ክሪቲካል ፔሸንት መጣ። እነሱን እንደዚህ ስታበላይዝ ምናምን እያደረግኩኝ እያለ ቀኑ ሰዓቱ ረፈደ ሄደ ማለት ነው። ከዛ 6 ሰዓት ላይ ለምሳ መውጣት ነበረብኝ በማግስቱ ማለት ነው። ጀስት 24 ሰዓት ሆኖ በሁለተኛው ቀን 6 ሰዓት እንደማለት ነው። 24 ሲደመር 6 30 ሰዓት አካባቢ ላይ እንደማለት ነው እንግዲህ 6 ሰዓት ሲቀር። ከዛ አሁንም ሌላ ደግሞ እንዲሁ ክሪቲካል ፔሸንት መጣ። ስለዚህ መጀመር አለብኝ፣ ማከም ኤቫሉዌት ማድረግ መቻል አለብኝ፣ መቀጠል አለብኝና እሱን እያደረግኩ እያለ 8 ሰዓት ሆኗልና ድንገት ላብ መጥመቅ ጀመረኝ። ሰውነቴ በላብ ተዘፈቀ። አይኔ መጨለም ጀመረ። በጣም ከፍተኛ የሆነ ሆድ የሆነ የተለየ ስሜት አይነት ስሜት ተሰማኝ። ዜን ሸፈነኝና ወደኩኝ ማለት ነው። ከዛ በኋላ እዛ ኢመርጀንሲ ያሉት ነርሶቹ ነበሩ። ጊዜ ስጣቸው ወሰዱኝ። ዲዩቲ ሩም ነው የወሰዱኝ። እዛ ሄድኩኝና ለእኔ ግልኮስ ምናምን ቀጠሉልኝ፣ ሪሴስቴት አረጉኝ ማለት ነው። ከዛ እንደገና ማገገም ጀመርኩኝ። ከዛ ሳገግም ደግሞ ተመልሼ ወደ ስራ የገባሁኝ። ከዛ በኋላ 12 ሰዓቱ አለቀ፣ ወደ ቤት ሄድኩኝ እና ያን ኢቨንት አልረሳውም። እና ምን ለማለት ፈልጌ ነው፣ አንዳንዴ ሐኪም ስትሆኑ የሰውን ፔን ፊል ታደርጋላችሁ፣ የሰው ህመም ይሰማችኋል፣ የሰው ህመም አንደርስታንድ ታደርጋላችሁ እና የራሳችሁ ህመም መኖሩን ሁሉ ትረሳላችሁ። እና በዛ ወቅት በኋላ ሳስታውስ ምንድን ነው የሆነው፣ ጠዋት ቁርስ አልበላውም፣ ምሳ ሰዓት ምሳ አልበላሁኝም፣ ማታም አዳሪ ስለነበርኩኝ እራትም በዛው አልፎኛል። ከዛ በኋላ ጠዋት መብላት ነበረብኝ በኔክስት ዴይ፣ እሱንም ሳልበላ ነው የቀረሁት። 6 ሰዓት ላይ ለምሳ መውጣት በነበረብኝ ሰዓት ነው ኦልሞስት ከ30 ሰዓት በኋላ እንግዲህ ምልክቶቹ ያው የአንዳንዴ የደም ስኳር መጠን መቀነስ ምልክቶች ናቸውና እንደዛ አይነት ምልክት ነበረኝ። ከዛ ሪሲስቲም ተደርጌ ተመልሼ ወደ ስራዬ ነው የገባሁትና
ይህን ለመናገር ነው።